አሪፍ ዱላ አሪፍ ነው ካውት ያው ሰምተሻል። ጠብቂ እንደማርልሽ ወቂ ከወንድ ጋር የምንለያየው በጾታ ብቻ ነው። አትመጥነኝ ማለት ምንም ችግር የለውም። እንዴት መመጥናትና እንዳልመጥናት አሳያታለሁኝ። ተጠብቀኝ ዛራ ተዘጋጅ ነው ምላት ነኝ። ብዙ ጊዜ በጣም ፉካራ የምትወድ ልጅ ነች። እሺ ቡታጅራዎች የታላችሁ ያቡ አዲስ አበባ ድረስ መጣ ኢንተርቪው ካላየርችኝ ብላኝ አዲስ አበባ መጣለሽ። እንደሚታወቀው ባለፈው ጊዜ እንግዲህ ቡታጅራ በየትኩበት ያውን ካላገኘሻት እንደምጠሻን ቆጥሮን ብላችሁ እንግዲህ በውጽፋችሁ ላይ ነበር። እኔ አጋጣሚ የስራ ጉዳይ ሆኖብኝ ወደ አዲስ አበባ መጥቼ ነበር። ነገር ግን እኔ ራሴ እመጣለሁ ብላኝ አዲስ አበባ ድረስ መጣለሽ። ለዚህ ስፖርት የምትከፍለው ዋጋም ጭምር ነው የሚያሳየውና የታላችሁ ሪፖስት ኮፒ ሊንክ ሼር አድርጉ። ምን ልጠይቅላችሁ ያውን ኮሜንት ላይ አስቀምጡልኝ። ያውዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እህቴ። የቡታጀራ ፋሚሊዎች ቤተሰቦቼ ያው አዩ ቃሏን አክብራ አግኝታኛለችና በጣም አመስግኑልኝ። ስለዚህ ዛራ እኔ የምለየው ከወንዶቹ በጾታ ብቻ ነው። ስለዚህ ዛራ መዘጋጀት ግድ ይልሻል። እንደው ከወንድ ጋር እንደምትጋጠሚ ያድርገሽ አስቢ ዛራ። ስለዚህ ተዘጋጂ። ዛራ ቀላል ሰው አይደለም የመጣብሽ። ተዘጋጂ። እንግዲህ ቀጣይ ምን ልጠይቅላችሁ ኮሜንት ላይ አስቀምጡልኝ። የሷን ኢንተርቪው አሁን ኢንተርቪው ቀጣይ ላይ መልቀላችሁ ይሆናል። መልካም ጊዜ። እስከዛ ከወንድ ጋር የምንለያየው በጾታ ብቻ ነው። ዛራ ከኔ ጋር ከተገጠመች ከወንድ ጋር እንደምትጋጠም ትቁጠረው እያልሽ ነው ጋይስ። በሴቶች ማቀሳሰራችን ቀጥለናል። ያውና ዛራ ለማጋጠም እንግዲህ እየጣርን ነው። እንግዲህ እንደሚታወቀው ቅድምም ተናግረሽዋል። ዛራ እኔን የምትገጥመኝ ወይም ደግሞ እኔን የምታሸንፈኝ ሴት ኢትዮጵያ ውስጥ የለም ብላለች። ያንን ቪዲዮ ስትሰሚው ምንድነው የተሰማሽ? ለዚህስ ምላሽ ምንድነው? እኔ ከወንድ ጋር የምንለያየው በጾታ ብቻ ነው። እኔ ከወንድ ጋር የምንለያየው በጾታ ብቻ ነው። ስለዚህ ወንድም ቢመጣ እንኳን ማልፈራሪ ስለሆንኩኝ እሷን ለኔ ትንሽ ናትና ዛራ ተዘጋጂ ነው። ስለዚህ ዛራ ከኔ ጋር ከተገጠመች ከወንድ ጋር እንደምትጋጠም ትቁጠረው እያልሽ ነው? አዎ ግድ ነው። ወንድ እንደመጣበት አርጋ ታስበው። ምናልባት ከወንዶች ጋር ፋይተር ሊሰቀልሽ ትሬዲንግ ላይ ሊሆን ይችላል። ግድ ነው። አዎ ታሸንፊያለሽ። አሸንፈሽዋል። አዎ ያው እኔ የምለያየው ከወንዶች በጾታ እንጂ ሌላ ነገር አልለያይም። ገብቶሻል? ሰምተሻል ዛራ። ስለዚህ ተዘጋጂ ዛራ። ዛራ እንደምታሸንፈት እርግጠኛ ነሽ? በምንድን ነው? ራሴን አቅም ስለማውቀው በጣም እርግጠኛ ነኝ። አቅሙ ስላለኝ እንደማርልሽ ወቂ። ዛራ ይህንን ቪዲዮ እያየችው ከሆነ አይኗን ትኩር ብለሽ እያየሻት የምትናገሪያት አንድ ቃል ምንድን ነው? እኔ እንድናገራት የምፈልገው ዛራ እንድትዘጋጅ ነውና ከሷ በላይ ሌላ ሰው እንዳለ ሚዲያ ያላወቀ ሰው እንዳለ በአንዳንድ ምክንያቶች ሚዲያ ላይ እንዳልወጣ እንድታቅልኝ እፈልጋለሁ። ራሷም ተናግረዋለችና ስለዚህ ከኛ አልፎ ተርፎ ደግሞ ሌላም ልጆች እንደሚመጡ አምናለሁ። ስለዚህ ዛራ ተዘጋጅ ነው ምላት። እኔ እንደማርልሽ ወቂ። ጋይስ ማቀሳሰራችን ቀጥለናል። አሁን ደግሞ በሴቶች ዛራና ያው ሊገው ነው። ዛራ እንግዲህ በአሁኑ ከያው ጋር ነው የምትገቡት። ትላንትና እንደሚታወቀው ያው አሸንፋለች። ምን ተሰማሽ? ያው ስላሸነፈች እንኳን ደስ አላት። ማጣሪያ ይኖራል ብዬ አላሰብኩም ነበረ። ከባህር ዳሯ ከማቲ ጋር ነበረ ምገባው የነበረው። እኔም እሷን ነበር የጠበቅኳት። ከሷ ጋር እንገባለን ስለተባለ እሷን ነበር እየጠበቅኳት የነበረው። በዚሁ አጋጣሚ ግን ያው እንኳን ደስ አላት። እንዲሁ ደግሞ ማቲ በጣም ጠንካራና ጎበዝ ሴት ነች። በዛ ላይ እናት ነች። በዛ ላይ ስፖርተኛ ሴት ነች። ጎበዝና ጀግና ነች። በጉዳት ምክንያት ነው ከዚህ ውድድር ትንሽ አቅሟን ማሳየት ያልቻለችው። በዚሁ አጋጣሚ እሷንም በጣም አድናቂዋ ነኝ። ስለዚህ ያለ ነው መሸነፍና ማሸነፍ። ቀጣይ ላይ በእርግጠኝነት ትገባለች ኢቲኤፍ 3 ላይ ማለት ነው። አዎ ኢቲኤፍ 3 ላይ ማቲ ጠብቅሻለሁኝ። ያው ትገባለች ብዬ ተስፋ አደርጋለሁ። ስለዚህ በአሁኑ ከያው ጋር ምን እንጠብቅ? ከያው ጋር ያው የሚታወቅ ነው። እሷ ብዙ ጊዜ በጣም ፉካራ የምትወድ ልጅ ነች። እሺ ፉካራ ትወዳለች? አዎ በጣም ሳይት ፉካራ በጣም ትወዳለችና ያው በቃ ሪንጉ ይለየንና እኔ ሪንግ ላይ ያሳያታለሁ ማንነቴ። አሪፍ ዱላ አሪፍ ነው ካውት ያው ሰምተሻል። ጠብቂ። ባለፈው ኢንተርቪው ሳረጋት ፓድ ስትመታ ዛራ ጎበዝ መስላኝ ነበር። ነገር ግን አሁን ላይ ሳያት ግን የውጭ ውድድር ላይ ሳያት ግን አትመጥነኝ የሚል ነገር ተናግራ ነበርና ለሱ ምንድነው ምላሽ? አትመጥነኝ ማለት ባይዛዊ ስትጫወታ የተሻላት ከሆነ ትንፈራፈራለች። እሷ ራሱ ትንፈራፈራለች። ስለዚህ ምንም ችግር የለውም። ሪንግ ስንገናኝ እንዴት መመጥናትና እንዳልመጥናት አሳያታለሁኝ።
ትጠብቀኝ። እኔ ስሪ ምናምን አደላትም ትዘጋጅ ራሷ ዝም ብላ በደንብ ብዙ ጊዜ በደንብ መስራት አለባት ምናምን ስትል ነበርና እኔ እንዴት መስራት እንዳለብኝ እሷ አትነግረኝም። ምን እንጠብቅ? ምን አይነት ውጤት ለምን እንጠብቅ? ምን ማለት ነው? ማለት ነው የታወቀ እኮ ነው የታወቀ ነውና አያው በደንብ አርጌ አሳምኜ በደንብ አርጌ ያሸንፋታለሁ። ይሄ ዋው ስክሪኑን እያየሽ የምታስተላልፊላት መልእክት ምንድነው? አሪፍ ዱላ አሪፍ ምት ጠብቂኝ። እኔ የምር እኔ ብዙ መዛት ምናምን ማውራት ባህሪም አይደለሁም ሞድ ሰውም አይደለሁም። ግን እሷ ካወራችሁ አንፃር የኔ በጣም ጥኒት ነውና ጠብቂ። የምሬን ነው ምልሽ ሰርፕራይዝ ነው ማድረግሽና ጠብቂ። ሙያ ላይ እንዴት ነሽ? ኩሽና ምናምን ኩኪንግ ላይ ምናምን? አረ በጣም ባለሙያ እኮ። አረ የትኛው ምግብ በጣም የምትወጂው ምግብ የትኛው ምግብ ነው? እኔ ምግብ እንደዚህ መመርጥ ሰው ምናምን አይደለም። ኦኬ የበለጠ ወደ አትክልት ስጋ ዶሮ ምናምን አመዘግናለሁ። ስፖርተኛ ከመሆን አንፃር ለስፖርተኛ የሚመረጠው ምግብ ካገኘሁኝ ማለት ነው። ያው በልጅነትሽ ምን አይነት ልጅ ነበርሽ? ረባሽ ልገምት። በርግጥ ረባሽ ነኝ በጣም። እሺ በጥባጭ ተደባዳቢ። ኦኬ ኢቭን ከወንዶች ጋር ምናምን ሳይቀር መደባደብ ልጅ ነኝ። እሱ ነው ይዘሽ የመጣሽው? አዎ የምር ስልሽ በጣም እንትን ነኝ። በእኔ ምክንያት አይደለም ብዙ ጊዜ በሰው ምክንያት ምናምን ልጆቹ የሚጣሉና ማለት ነው እኔ ጋር ነው የሚመጣው። ዋው አግዢ ነኝ። ኦኬ እኔ ነበርኩ ዛራ ትመጣለችልሽ ነው የሚባለው። የምር እኔ ነበርኩ ፊት ለፊት እንትን ምለውና ከበፊቱም የነበረ ነገር ነው ይሄ ፍላጎቱ ምናምን ከበፊቱም የነበረ ይዤ የመጣሁት ነገር ነው። ስለዚህ ተጽዕኖ ሰድሮብሻል የልጅነት በጣም ደስ ይላል። አላገባሽም? አላገባም። ምን አይነት ሰው ነው ማግባት ትፈልጊ? ስልሽ ያው እንደዚህ ማለት አልችልም። አላህ ለኔ የጻፈልኝን የረዘቀኝ ስለዚህ ከአላህ የመጣውን ሁሉ አላህ የመጣውን እቀበላለሁኝ። ማሻአላህ። ግን ደግሞ ያው አላህ የሚወድሽ የሚያከብርሽ አላህን የሚፈራ ሰው ምናምን ሲሆን ደስ ይላልኝ። ያለነሱ አልኖር የምትያቸው 3 ነገሮች? መጀመሪያ እስልምናዬ፣ እሺ፣ እናቴ፣ እሺ፣ ሶስተኛ ስፖርት ይመስለኛል። ስፖርት ነው ወይስ ስፖርት? የነ ሰይዶና የነ ጆኒ ፋይት ይጠብቃል። ማን የሚያሸንፍ ይመስልሻል? አሁን ደግሞ ታይንጂ እሺ፣ ያው እኔ ሴዶ ያሸንፋልኝ። ሴዶ ያሸንፋል። ምክንያቱም አንድ ቲም ነን ከሴዶ ጋር ያለ ነው። ስለዚህ ምደግፈው ሴዶ ነው። አዎ ሴዶ ነው ምደግፈው። ኦኬ